ቪዲዮውን ከመጀመራችን በፊት አንድ ቻናል ተመልክተን እንመለስ። ቻናሉ እንዴት ቢውልድ እንደተደረገ በደንብ ተመልከቱት። ብራንድ ከለሩን፣ ተምኔል ስታይሉን፣ ታይትል ስታይል አጠቃቀማቸውና እንዲሁም ፎንት ስታይል አጠቃቀማቸውን ሳይቀር ራሱ ተመልከቱት። ሁሉም እያንዳንዳቸው ተመሳሳይ ናቸው። ቪዲዮውንም ከፍታችሁ ስታዩት ተመሳሳይ ኤዲቲንግ ስታይል እና ተመሳሳይ ስክሪፕት ስታይል እንደሚጠቀሙ ታያላችሁ። ቻናሉ ደግሞ እንደምታዩት በ3 ወር ውስጥ በ6 ቪዲዮ ብቻ ከ14000 ሰብስክራይበር በላይ እና በወር ከ$1000 በላይ ይሰራል። ይህ ውጤት ዝም ብሎ የመጣ ውጤት ሳይሆን መጀመሪያ ላይ እንደተመለከታችሁት ስኬታማ የሆኑ ተደጋጋሚ ፎርማቶችን በመጠቀም የመጣ ውጤት ነው። ዝም ብሎ ቪዲዮ አይለቀቅም። የሆነ የራሱ የሆነ ሲስተም አለው ማለት ነው። እንደዛ ሲባል ደግሞ በጣም አወሳስባችሁ ልትመለከቱት አይገባም። በዚህ ቪዲዮ ሁሉንም ስቴፕ ባይ ስቴፕ በሞጁል ከፋፍዬ አሳያችኋለሁ። ስቴፕ 1 እንዴት ኒች መምረጥ እንዳለባችሁ፣ ስቴፕ 2 ቻናሉን እንዴት ዋርም አፕ እንደምታደርጉት፣ ስቴፕ 3 ኮንቴንት ስትራቴጂ ወይንም እንዴት ነው የነሱን ተመሳሳይ ኮንቴንት የምንሰራው፣ ስቴፕ 4 ሪሰርቺንግ ስክሪፕት ኤንድ ኢሜጅ ጀነሬሽን፣ ስቴፕ 5 ደግሞ ቪዲዮ ፕሮዳክሽን እናያለን። ስቴፕ 6 ደግሞ ዩቲዩብ ፓኬጅ ወይንም ታይትል፣ ዲስክሪፕሽን እና ታምኔል እንዴት እንደምንሰራ እንመለከታለን። ስቴፕ 7 ላይ ደግሞ ግሮዝ ኤንድ አናሊቲክስ፣ ስቴፕ 8 ደግሞ ሞኔታይዜሽን ወይንም ገንዘብ ማግኛ መንገዶችን እንመለከታለን። ጊዜ ማቃጠል የለብንም፣ ቀጥታ ወደ ቲዩቶሪያሉ እንገባለን ማለት ነው። ከእናንተ የሚጠበቀው ስልክ ኦር ፒሲ፣ ኢንተርኔት እና ዩቲዩብ ላይ ሰክሰስፉል የመሆን ፍላጎት ብቻ ነው የሚያስፈልጋችሁ። አሁን ቀጥታ ወደ ቪዲዮ እንገባለን። ስቴፕ 1 ኒች ሰሌክሽን። ያው እዚህ ጋር ሞጁል 1 አለ ኒች ሰሌክሽን ኤንድ ቫሊዴሽን ማለት ነው። ነገር ግን ከዚያ በፊት እንደ ኢንትሮዳክሽን ዋት ኢዝ ባዮግራፊ ቻናል የሚለውን አጠር አድርጌ ልንገራችሁ። ባዮግራፊ ቻናል ማለት አንድ ሰው ከተወለደበት ጊዜ ጀምሮ ቻይልድሁዱ፣ ህፃንነቱ፣ ፋሚሊ ባክግራውንዱ፣ ኤዱኬሽኑ ምናምን ስትራግል ያደረጋቸው ቻሌንጅ ያደረጋቸው ነገሮች በሙሉ ኬሪየር አቺቭመንቱ፣ ሜጀር ኢቨንት በላይፉ የተፈጠሩ ነገሮች ምናምን ባጭሩ ሳስረዳችሁ ባዮግራፊ ቻናል። ባዮግራፊ ማለት ይሄ ነው፣ የአንድ ሰሞን ማለት ነው። ፓውዝ አደረጋችሁ ይቺን አጠቃላይ ማየት ትችላላችሁ ማለት ነው። ወደ ኒች ሰሌክሽን ኤንድ ቫሊዴሽን ስመጣ ኒች ሰሌክት እናደርጋለን መጀመሪያ ማለት ነው። እሱን እንዴት ነው የምናደርገው? አሁን ለምሳሌ ያሳየኋቸው መጀመሪያ ላይ ቻናል ዋር ኤንድ ዲታክተርስ የሚል ኒች ነው የነሱ ማለት ነው። ጀንጊስ ሃን፣ ሂትለር፣ እነ ሳትሊን ምናምን አይታችሁት ከሆነ ማለት ነው እነዛን ነው የሚሰሩት። እናንተ ዩኒክ የሆነ ነገር ሊኖራቸው ይገባል ማለት ነው። ስፔሲፊክ ኒች ማለት ነው። አትሌት ሊሆን ይችላል፣ ቢሊየነር፣ ኢንተርፕረነር፣ ሂስተሪ፣ በቃ ከነዚህ መርጣችሁ እናንተ ወይንም ሌላ ካላችሁ የራሳችሁን ማለት ነው የራሳችሁን ዩኒክ የሆነ ነገር እንዴት ነው የምንመርጠው የሚለውን አሁን ገብቼ ላሳያችሁ ማለት ነው። ዶክመንት አዘጋጅቼላችኋለሁኝ እዚህ ላይ ዲስክሪፕሽን ላይ ታገኙታላችሁ። ትሄዳላችሁ። እነዚህ በሰማያዊ የጻፍኳቸው ጀስት ስቴፕ ምናምን ስለሆኑ ኮፒ አታደርጉም። እነዚህ ምን ታደርጋላችሁ? ያው ይቺን ነው ኮፒ የምናደርገው። ይቺን ኮፒ እናደርጋለን። ቻት ጂፒቲ ነው የምንሄደው። ከዛ ምንድን ነው የምለው ቻት ጂፒቲ ጀስት ሉክ አት ዚስ ቻናል ኤንድ አይ ዊል ጊቭ ኢንስትራክሽን አልኩት ማለት ነው። ከዛ ዜር ስክሪፕት ሪፈረንስ ብዬ የነሱን ስክሪፕት ሪፈረንስ እና 2 ስክሪፕቶችን እና የነሱን ማለት ነው የቅድሙን ቻናል ያሳየኋችሁን እና የቻናሉን ስክሪንሾት እንልክለታለን። ቻናሉን ስክሪንሾት አድርገን እንልክለታለን ማለት ነው። ከዛ ይመለከተዋል። ከዛ ከተመለከተው በኋላ ይችን እንልክለታለን ማለት ነው። ጀስት አሁን ኮፒ እናደርግና ይሄንን ቻት ጂፒቲ ላይ እንሄዳለን። ከዛ ፔስት እናደርገዋለን። ከዛ ዩቲዩብ ላይ እንሄድና ስክሪንሾት እናደርገዋለን ያንን ቻናል። ከዛም ደግሞ ስክሪፕት ሪፈረንስ እንወስዳለን ማለት ነው። ስክሪንሾት አነሳሁት። ከዛ ሪፈረንስ ስክሪፕት ደግሞ እንወስዳለን ማለት ነው። እንደነገርኳችሁ 2 ስክሪፕቶችን ትገባላችሁ ቪዲዮ። ከዛ ልክ እንደገባችሁ ያው ይችን ስትነኩት ዲስክሪፕሽን የሚለውን ስትነኩት ያመጣላችኋል። ከዛ ሾው ትራንስክሪፕት የሚል አለ። እሱን ስትነኩት ትራንስክሪፕቱን ያመጣላችኋል ማለት ነው። ከዛ ይሄ 001 ምናምን ታይም ላይኑን እንዳያሳያችሁ ይችን ትነኳታላችሁ 3 ነጥቧን። ከዛ ቶግል ታይም ቴምፕስ ይላል። እሱን ስትነኩት ይጠፋል እሱ ማለት ነው። ከዛ እሱ ሲጠፋ ይችን ኮፒ ታደርጋላችሁ ማለት ነው። እስከታች ድረስ ኮፒ ያደረኩት ከዛ ለቻት ጂፒቲ ሰጠዋለሁ ማለት ነው። እዚህ ጋር ያው ሰጣሁት ማለት ነው።
ከዛ ድጋሚ እዚህ ጋርም እሰጠዋለሁ ማለት ነው። ሌላ ጭማሪ ተመልሰን ያው እዚህ ጋር እንገባለን። አሁንም ሾው ትራንስክሪፕት የሚለውን እናካለን። ከዛም ደግሞ ምን ፔስት እናደርግለታለን? ስክሪንሾት ያደረግነውን ፔስት እናደርግለታለን እዚህ ጋር ማለት ነው። ያደረኩለት ማለት ነው። ከዛ ያየዋል፣ ይረዳዋል። ባጭሩ ምንድነው ይሄ የሚያደርገው? ይሄ አሁን የሰጠነው ነገር ይሄንን ቻናሉን እንዲረዳው ብቻ ነው። ከዛ ከተረዳው በኋላ ሌላ የምንሰጠው ነገር አለ ማለት ነው። ጀስት ተረድቶታል ቻናሉን። ከዛ ይሄንን አሁን ሴኮንድ የሚለውን መተን ኮፒ አድርገን ፔስት እናደርግለታለን ማለት ነው። አይ ዋንት ስታርት ኤ ባዮግራፊ ቻናል ላይክ ዚስ ቻናል አሁን እንደሰጠነው አይነት ማለት ነው። ከዛ አይ ዋንት ዩዝ ዜር ፎርማት ኤንድ አይ ዋንት ስታርት የእናንተ ኒች እዚች ጋር ያስቀመጥኩ ፔስት ዩር ስፔሲፊክ ኒች የሚለው ላይ የእናንተ ኒች ታስቀምጣላችሁ። ሶ ጊቭ ሚ ኤ ኒው ቻናል ኔም በእናንተ ኒች ማለት ነው። ሎጎ፣ ባነር ፕሮምፕት ኤንድ ቻናል ታግ የሎጎ ፕሮምፕት እና ጀነሬት የምናደርገው ማለት ነው። ከዛ ደግሞ ባነር ፕሮምፕት ይሰጣችኋል። ከዛ ቻናል ታግ ይሰጣችኋል ማለት ነው። ከዛ ኮፒ አደርጋለሁ፣ ያው ፔስት አደርግለታለሁ። እዚች ጋር ምንድነው የማስገባው እኔ ቢሊየነር ኤንድ ኢንተርፕረነር። ሶ እኔ የመረጥኩት ኒች ይሄን ነው ለእናንተ ለማሳየት ማለት ነው። ያው ቻናል ኔም ሰጥቶኛል። ቤስት ኦፕሽን ዩአር ዌልዝ ብሎ ሰጥቶኛል ማለት ነው። ከዛ ሌላው ደግሞ ፋውንደር ሞድ ዌልዝ ሲምፕል ዩአር ዘ ፋውንደር። ሶ ምንም ያልተጠቀምኩበት አዲስ ቻናል አለ ማለት ነው። እሱ ጋር ገብተን ቻናሉን ቢውልድ እናደርጋለን ማለት ነው። ኦሬዲ እዚህ ጋር ቻናል አከፋፈት ምናምን አላሳየዋቸውም። ኦነስሊ ማወቅ ከፈለጋችሁ ሌሎች ቻናሎችን ማየት ትችላላችሁ ማለት ነው። ሌሎች ቪዲዮዎችን ብዙ ስላሉ ማለት ነው። ከዛ ዩቲዩብ ስቱዲዮ ላይ እንመጣለን። ዩቲዩብ ስቱዲዮ እንገባለን ቻናሉን ከከፈታችሁት በኋላ ማለት ነው። ከዛ ኮንቲኒዩ ይለናል። እዚህ ከመጣችሁ በኋላ ያው ከስተማይዜሽን የሚላል እዚህ ጋር ከስተማይዜሽን ከመጣን በኋላ ኔም አስገቡ ይላችኋል። እዚህ ከነዚህ ስም መርጣችሁ ታስገባላችሁ ማለት ነው። ኮፒ ያደረኩት ይሄንን ፔስት ያደረጉት ማለት ነው። ቻናላችን መርጠናል። የቻናል ሃንድል ስለሚያስፈልገን ዩአር ዘ ፋውንደር የሚል ሃንድል እንሰጠዋለን ማለት ነው። ሰተነው አልተያዘም፣ ይሄ ቲክ አድርጎልናል ማለት ነው። ሶ አሁን ወዴት ነው የምናልፈው? ባነር እና ሎጎ ወደ ማዘጋጀት እናልፋለን ማለት ነው። ከዛ ያው ሰጥቶናል ሁለቱንም። ያው ይሄንን ኮፒ እናደርጋለን። ከዛ ጎግል ፍሎውን እንከፍታለን ማለት ነው። ጎግል ፍሎ ብላችሁ ሰርች ስታደርጉ ይመጣላችኋል። መጀመሪያ ቪፒኤን ታበራላችሁ። ቪፒኤን ኮኔክት ካላደረጋችሁ ቪፒኤን ኮኔክት ማድረግ ይኖርባችኋል ማለት ነው። ሶ ኮኔክት አደርጋላችሁ። ከዛ ወደ ጎግል ፍሎ ትሄዳላችሁ ማለት ነው። ያው እዚህ ጋር ይመጣል። ጎግል ፍሎ ስትነኩት ያስገባችኋል ቀጥታ ማለት ነው። ከዛ ኒው ፕሮጀክት የሚለውን ትነካላችሁ። ከዛ እዚህ ጋር አስፔክት ሬሾ ለሎጎ ትመርጣላችሁ። 1:1 የሚለው ማለት ነው። ይችን ትመርጣላችሁ። ከዛ 3 እናደርገው እስከ 4 ድረስ ትችላላችሁ። ከዛ ፔስት ታደርጋላችሁ ማለት ነው። ያንን ሎጎ ፕሮምፕቱን ፔስት ታደርጋላችሁ ማለት ነው። ከዛ ጄነሬት ያደርግላችኋል። ከዛ እዚህ ጋር አሁን ባነር ፕሮምፕት አለ። ባነር ፕሮምፕቱንም ኮፒ ታደርጋላችሁ። ከዛ ባነር ፕሮምፕቱን 16:9 የሚለውን ታበሩና አሁን ይሄንንም ፔስት ታደርጋላችሁ ማለት ነው። ጄነሬት። ከዛ አሁን ሁለቱም ጄነሬት እያደረገልን ነው ማለት ነው። ከዛ ዲስክሪፕሽን ሰጥቶናል። ያው ይቺና ዲስክሪፕሽኑን ኮፒ እናደርጋለን። አሁን ኮፒ ካደረግን በኋላ ዩቲዩብ ላይ እንመለሳለን። ዲስክሪፕሽን የሚለው ቦታ ላይ ፔስት እናደርጋለን ማለት ነው። ያው ይሄ ነው የቻናላችን ዲስክሪፕሽን። በቃ በጣም ሲምፕል የሆነ ነገር ማለት ነው። ያው ሰጥቶናል ሎጎ ማለት ነው። ጀስት ይቺ በጣም አሪፍ ትመስለኛለች ኢንፋሳይዝ ስላደረገች ይቺን ዳውንሎድ ለዋለሁኝ። ከዛ ዌልዝ ሲምፕሊ አኒሜትድ ያው በጣም ቀላል የሆነ ሲምፕል ነገር ነው የተጠቀመው። አሁንም ይሄን ኮፒ እናደርጋለን፣ ይሄንን ዳውንሎድ እናደርጋለን። ከዛ ካደረጋችሁ በኋላ ትመለሳላችሁ ወደ ቻናሉ። ከዛ አፕሎድ የሚለው ላይ እዚህ ጋር ትመጡና ባነሩን ታስገባላችሁ። ያው ሲምፕሊ አኒሜትድ የሚለውን ማለት ነው አስገባችሁ ማለት ነው በቀላሉ። ከዛ ይሄንን አፕሎድ ሎጎዋን ታስገባላችሁ ማለት ነው። በጣም ሲምፕል። ከዛ እንደዚህ ካደረጋችሁ በኋላ ጨረሳችሁ ማለት ነው። እዚህ ጋር አፕሎድ ማድረግ ትችላላችሁ። ዋተርማርክ ቪዲዮ ዋተርማርክ እዚህ ጋር ማስገባት ትችላላችሁ። ያው
ማስገባት ትችላላችሁ። ከዛ ፐብሊሽ ትሉታላችሁ ማለት ነው። በጣም ሲምፕል። ከዛ ሲቲንግ እንመጣለን። አሁን እዚህ ጋር ነው ብዙ የምታስተካክሉት ነገር ያለው። ከዛ ሲቲንግ ጋር ከመጣችሁ በኋላ ቻናል የሚል አለ እዚህ ጋር። ከዛ ሰሌክት የሚለው ቪዲዮ ቻናል ከከፈታችሁ በኋላ እዚህ ካንትሪ የሚለው ላይ ኢትዮጵያ ሞኔታይዝ ስላልሆነች ትመርጣላችሁ። ዩናይትድ ስቴት ወይ ዩናይትድ ኪንግደም አንዱን ትመርጣላችሁ። ከዛ አድቫንስ ሲቲንግ የሚለው ላይ ትመጡና ኖ ትሉታላችሁ። ይሄንን የስ ለህፃናት አይደለም ማለት ነው። ከዛ እዚህ ጋር ትመጣላችሁ አድቫንስ ሲቲንግ የሚለው ላይ ማለት ነው። ኖ ሴት ዚስ ቻናል አስ ኖት ሜድ ፎር ኪድስ ትሉታላችሁ ማለት ነው። ከዛ ፊውቸር ኤሊጂቢሊቲ ላይ ትመጡና ደግሞ ስታንዳርድ ፊውቸር ኢኔብልድ ሆኗል። ከዛ ኢንተርሚዲየት ፊውቸርስ የሚል አለ እዚህ ጋር ትመጡና ቬሪፋይ ፎን ነምበር የሚል ስትነኩት ስልክ ቁጥራችሁን አስገቡ ይላችኋል። ከዛ የሰሟን ስልክ ቁጥር ታስገባላችሁ። የእናንተንም ስልክ ቁጥር ቢሆን ችግር የለውም። ከዛ ልክ እንዳስገባችሁ ሚሴጅ ይላክላችኋል። ከዛ ያችን ሚሴጅ ስታስገቡ ቬሪፋይድ ይሆናል ማለት ነው ባጭሩ ይሄ። አሁን እኔ ስላልተጠቀምኩኝ ጀስት ለእናንተ ለማሳየት ስለሆነ አልጠቀምም አሁን። ከዛ ይሄ ኢኔብልድ ይሆናል ማለት ነው። ይሄ ምንድነው የሚጠቅማችሁ? ያው እዚህ ጋር አለ ተምኔል እንድታስገቡ ይጠቅማችኋል። ከዛ ላይቭ ስትሪም እንድትገቡ እና ደግሞ ከ15 ደቂቃ በላይ ቪዲዮ እንድትለቁ ይጠቅማችኋል። ግን ዋናው ነገር ለተምኔል ብቻ እና በቃ ጀስት ኤአይ እንዳትመስሉ ነው ዋናው ነገር ማለት ነው። ይህን እንደዚህ ካስተካከላችሁ በኋላ አፕሎድ ዲፎልት የሚለው ላይ ተነኩትና አድቫንስድ ሲቲንግ የሚል አለ። ከዛ ካታጎሪያችሁን እዚህ ጋር ትመጣላችሁ። ኤዱኬሽን እመርጣለሁ ማለት ነው። ዌልዝ ምናምን የሚል ወይንም ታሪክ የሚል ስለሌለ ዌልዝ ኤዱኬሽን የሚለውን እመርጣለሁ። እናንተ ደግሞ እንደናንተ ነው ማለት ነው። አሁን ለምሳሌ ስለ ሳይንቲስቶች ምናምን እንደነገርኳቸው የምትሰሩ ከሆነ ስለነሱ ይህችን ትነካላችሁ። ፉትቦል የምትሰሩ ከሆነ ደግሞ አለ ፉትቦል የሚል ስፖርት የሚል ይኖራል ማለት ነው። ከዛ ስፖርት የሚለውን ትመርጣላችሁ ማለት ነው። እንደዚህ አድርጋችሁ ከዛ ደግሞ ቻናል የሚለው ላይ መታችሁ እንደነገርኳችሁ ታግ አለ። ታጋችንን እናስገባለን ማለት ነው። ይሄንን ኮፒ ታደርጋላችሁ። ታጉን ቻትጂፒቲ የሰጠንን መጀመሪያ ያው እዚህ ጋር ከፋፍሎ ስላልሰጠኝ ፔስት ላደርገውና እዚህ ጋር እንትን ላድርግበት፣ ያው እነዚህን ላስገባበት። እያንዳንዱን እየወሰድን ከምናስገባ እንደዚህ እንከፋፍለውና ፔስት እናደርገዋለን ማለት ነው። ያው እንደዚህ ካደረጋችሁ በኋላ ኮፒ ታደርጋላችሁ ይሄንን። ከዛ ኪወርድ የሚለው ላይ መታችሁ እዚህ ጋር ቻናል አለ፣ ቤዚክ ኢንፎርሜሽን የሚል አለ። ከዛ ፔስት ታደርጉታላችሁ ማለት ነው። ከዛ ትንሽ ቀንሱ ይላችኋል፣ ቀንስ ታደርጋላችሁ ማለት ነው። ከዛ ቻናላችሁ በቃ ያውቀዋል ማለት ነው። ዩቲዩብ እንዲያውቀው ይረዳዋል። ይሄ ባዮግራፊ ቻናል እንደሆነ የኢንተርፕረነሮች እና ቢሊዮነሮች ቢዝነስ ሂስትሪ ምናምን ቻናል እንደሆነ ይገባዋል ማለት ነው። ከዛ ይሄንን ሴቭ ትላላችሁ ማለት ነው ባጭሩ። ቻናላችንን በሚገባ ሁኔታ ፕሮፌሽናል የሆነ ቻናል ቢውልድ አድርገናል ማለት ነው። ዩ አር ዘ ፋውንደር። ያው በጣም የሚገርም ቻናል ቢውልድ አድርገናል ማለት ነው ባጭሩ። ስቴፕ 2 ቻናል ዋርማፒንግ። ሁለተኛው ሞጁል የሚሆነው ደግሞ ቻናላችንን ዋርማፕ እናደርጋለን። ኦሬዲ ቻናሉን ሴታፕ አድርገናል። አሁን ደግሞ እንዴት ነው ዋርማፕ የምናደርገው የሚለውን ልንገራችሁ። ምንድነው የምታደርጉት? ከከፈታችሁ በኋላ የመጀመሪያ ቀን ከፈታችሁት እንደዚህ ቢውልድ አደረጋችሁ፣ ሎጓችሁን ፕሮምፕት አባውት ቻናል አስገባችሁ። ከዛ በኋላ ምንድነው የምታደርጉት? በየቀኑ እየገባችሁ 5 ቪዲዮዎች ላይ ኮሜንት ታደርጋላችሁ። አዲስ ቻናል ከሆነ ኦሬዲ አሁን ለምሳሌ እንደነገርኳችሁ የኔ ቻናል ከ2 ወር በፊት አይ ቲንክ በአንድ ኢሜል ብቻ ብዙ ቻናል እንደከፈትኩ ቴሌግራም ቻናሌ ላይ አሳውቂያችሁ ነበር። ያንንም ሰብስክራይብ ማድረግ ትችላላችሁ መረጃ ከፈለጋችሁ ማለት ነው። አዲስ ከሆነ ግን ምን ታደርጋላችሁ? ለ7 ቀን ወይ ለ5 ቀን 5 ቪዲዮዎችን እየገባችሁ ታያላችሁ። ለ2 ደቂቃ ምናምን እየገባችሁ ታያላችሁ። ከዛ ኮሜንት ታደርጋላችሁ እነዛ ቻናሎች ላይ ማለት ነው። ከዛ አፕሎድ 1 ወይንም 1 ቪዲዮ አፕሎድ ታደርጋላችሁ፣ ሾርቶችን ማለት ነው። ይሄ ምንድነው የሚጠቅመው? ሎንግ ቪዲዮ ቫይራል ለመውጣት ኢትስ ሶ ሃርድ፣ በጣም ከባድ ነው። ነገር ግን ሾርት ቪዲዮ አይታችሁት ከሆነ ከዚህ በፊት ለቃችሁ የምታውቁ ሰዎች ታውቁታላችሁ። በአንድ ጊዜ ነው ብሎ አፕ የሚያደርገው ማለት 10,000 20,000 ቪው ሊያገኝ ይችላል። ያ ምንድነው የሚጠቅመው? ኢምፕሬሽን የሚባል ነገር አለ። ቻናላችሁ ኢምፕሬሽን አገኘ ማለት ቀጣይ ሎንግ ቪዲዮ ስትለቁ
ቀጥታ ለነዛ ሰዎች ይሄዳል ማለት ነው። ሾርቱን ላሳየላችሁ ሰዎች በእናንተ ኒሽ ላይ 2 ወይ 1 ቪዲዮ በነዛ በ7 ቀናቶች ውስጥ ብትለቁ በጣም አሪፍ ይሆናል ማለት ነው ባጭሩ። እንደዚህ አድርጋችሁ ቻናላችሁን ዋርም አፕ ማድረግ ትችላላችሁ ማለት ነው። ስቴፕ 3 ኮንቴንት ስትራቴጂ። በጣም ወሳኝ ከሆኑት ነገሮች አንዱ ኮንቴንት ስትራቴጂ መተናል ማለት ነው ጋይስ። አሁን የቪዲዮ ቁልፍ የቻናሉ ቁልፍ ማለት ትችላላችሁ። ሲስተሙን የምናዘጋጅበት ቁልፍ ማለት ነው። ምንድነው የምናደርገው? ያንን ቻናል ቀጥታ ኮፒ ነው የምናደርገው። እንዴት ነው ኮፒ የምናደርገው የሚለውን አሳያችኋለሁ። ቀጥታ ኮፒ ሳይሆን የምናደርገው ስትራክቸሩን ሙሉ ለሙሉ ነው የምናመጣው ማለት ነው። ልክ ዩቲዩብ ቻናል ቢልድ እንዳደረግነው ሁሉ የነዛን ስትራክቸሩን አሁንም እናመጣዋለን ማለት ነው። ምንድነው የምናደርገው? እዚህ ጋር ያዘጋጅሁላችኋለች አሁንም ፎር ክላውድ የሚል ስቴፕ 3 ፎር ክላውድ የሚል ማለት ነው። ከዛ ምንድነው የምታደርጉት? ይቺን ኮፒ ታደርጋላችሁ። ምንድነው አጠር አድርጌ ልንገራችሁ ግራ እንዳትጋቡ። ዩ አር ኮንቴንት ክሪኤሽን ስፔሻሊስት፣ አንተ ስፔሻሊስት ነህ በኮንቴንት ስትራቴጂ ምናምን ነገር ላይ አልኩት። ከዛ አይ ዋንት ስታርት ባዮግራፊ ቻናል ላይክ ዚስ ቻናል፣ እንደዚህ አይነት ባዮግራፊ ቻናል መጀመር እፈልጋለሁኝ። ከዛ ፔስት እናደርግለታለን እንደነገርኳችሁ ያንን ቻናል ቅድም እንደሰጠ ነው እንደ ቻትጂፒቲ ቻናል ስክሪንሾቱንም ከዛ 2ቱን ስክሪፕቶችንም እንሰጠዋለን ማለት ነው ለክላውድ። ከዛ አይ ዋንት ዩዝ ዚስ ፎርማት፣ ይህንን ፎርማት እፈልጋለሁ። ኤቭሪቲንግ ማለት ታይትሉንም ተምኔል አጠቃቀማቸውንም ስክሪፕት ራይቲንጉንም ማለት ነው። ከዛ ነገር ግን ኮፒ ማድረግ አልፈልግም። ጀስት ፎርማቱን ወስጄ ቪዲዮ ነው መስራት የምፈልገው አልኩት። ከዛ አይ ዋንት ስታርት የእናንተ ኒች አስገባለሁ፣ የቅድሙ ኒቼን ማለት ነው። ከዛ አይ ቢውልት ማይ ፈርስት ቻናሌን ቢውልድ አድርጌዋለሁኝ፣ ሁሉንም ዲስክሪፕሽኑንም ሎጎውንም ቢውልድ አድርጌዋለሁኝ እና አይ ዊል ሴንድ ማይ ቻናል ኢንፎርሜሽን፣ የቻናሉን ኢንፎርሜሽን እልክልሃለሁ፣ ነገር ግን ተረድተኸኛል ወይ ዱ ዩ አንደርስታንድ ሚ ትሉታላችሁ። ከዛ የሆነ የሚስተካከል ነገር ካለ እንድታስተካክሉት ማለት ነው። ከዛ ቴል ሚ ኤንድ አይ ዊል ሴንድ ማይ ቻናል ኢንፎርሜሽን ኤንድ አይ ዊል ጊቭ ዩ ኢንስትራክሽን። ከዛ በኋላ ኢንስትራክሽን እሰጥሃለሁ ሲስተም እንዲያዘጋጅላችሁ ማለት ነው። ከዛ ይሄንን አሁንም ኮፒ ታደርጋላችሁ እንደነገርኳችሁ። ከዛ ወደ ክላውድ ነው የምንሄደው ማለት ነው። ኢትስ ሾኪንግ የሚሰራው ስራ እንደዚህ እንደቀላል እንዳታዩት ጋይስ። ከዛ እዚህ ጋር እንደነገርኳችሁ ፔስት አደርግለታለሁኝ፣ ስክሪንሾቱን አስገባለታለሁኝ እዚህ ጋር የቻናሉን ቅድም ለቻት ጂፒቲ የሰጠነውን ማለት ነው። ከዛ አሁንም ተመልሼ ቅድም ለቻት ጂፒቲ የሰጠሁትን ስክሪፕት ሰጠዋለሁ ማለት ነው። ያው ቻት ጂፒቲ ጋር ሄድና የሰጠሁት ስክሪፕት አለኝ። ያው አንደኛው እስከዚህ ድረስ ነው። ይሄንን ሰጠዋለሁ መጀመሪያ። ከዛ አሁን ይሄኛውንም ሰጠዋለሁ ማለት ነው። ፔስት አደርግለታለሁ ማለት ነው። ከዛ ፔስት ካደረጋችሁ በኋላ 2ቱን ስክሪፕቶች እና ቻናሉን ከዛ አይ ዋንት ዚስ ፎርማት አላችሁ። ከዛ የእናንተን ኒች እዚህ ላይ ታስገባላችሁ ማለት ነው። ቢሊየነር ኤንድ ኢንተርፕረነርስ ባዮግራፊ እዚህ ጋር ፔስት ታደርጉለታላችሁ ማለት ነው። ከዛ እንደነገርኳችሁ አሁን ዱ ዩ አንደርስታንድ የሚያላችሁትን ተረቶ ይመልስላችኋል መልስ ማለት ነው። አይ አንደርስታንድ ዩ ኮምፕሊትሊ አለ። ዲፈረንት ኒች ነገር ግን ኮምፕሊትሊ ተመሳሳይ ፎርማት ማለት ነው አጭሩ። ኦነስትሊ ሆኜ የምነግራችሁ ነገር ማለት ነው አሁን የማሳያችሁን ነገር 50 ቪዲዮ ከሰራችሁ ማለት በሳምንት 2 ወይ 1 ቪዲዮ ነው የምትለቁት። አሁን ሳሳያችሁ ማለት ነው 50 ቪዲዮ ለቃችሁ ሞኔታይዝ ገንዘብ ማለት $1000 ምናምን ማትሰሩ ከሆነ እኔን መታችሁ ጠይቁኝ። በቃ እኔን መርታችሁ እኔን ጠይቁኝ በቃ። ከዛ መለሳለሁኝ። ዚስ ኢዝ ማይ ቻናል ናው ሜክ ኤ ክሊር ሲስተም ፎር ማይ ቻናል ፎር ቪዲዮ ፕሮዳክሽን፣ ቪዲዮ መስራት የሚያስችል ስቴፕ ባይ ስቴፕ የሆነ ክሊር ሲስተም ስጠኝ አልኩት። ስቴፖቹ ምንድናቸው? ሪሰርች ፕሮምፕት አባውት ዘማን፣ ስለ ሰውየው ሪሰርች እንሰራለን መጀመሪያ። ከዛ ሁለተኛ የሚሆነው ስክሪፕት ራይቲንግ ፕሮምፕት ትሰጠኛለህ። ምን በመጠቀም? ሪሰርች ሪዛልቱን በመጠቀም ስክሪፕት የሚጽፍልኝ ፕሮምፕት ማለት ነው። እና 2ቱን ስክሪፕቶች ኤግዛምፕል በማድረግ ነው ያንን ስክሪፕት የሚጽፈው ማለት ነው። ከዛ ሶስተኛ ኢሜጅ ጄነሬሽን ፕሮምፕት ማለት ነው። ኢሜጅ ጄነሬሽን ፕሮምፕት ደግሞ ሪፈረንስ እንሰጠዋለን። እንዴት እንደሆነ አሳያችኋለሁ። ፔስት ሪፈረንስ ኢሜጅ የሚለው ላይ እዚህ ጋር መተን
ሪፈረንስ እንሰጠዋለን የቪዲዮ ኢሜጅ ምን ይመስላል የሚለውን ለመግለጽ ማለት ነው ወይንም ሰውየውን ለመግለጽ የምንጠቀምበት ማለት ነው ሶ ኢሜጅ ጀነሬሽን ፕሮምፕትም ለቪዲዮ ትሰጠናለህ ሶስተኛ አራተኛ ዩቲዩብ ፓኬጅ ታይትል ዲስክሪፕሽን ታግ ምናምን እንዲሰጠን የሚያደርግ ዩቲዩብ ፓኬጅ ደግሞ ትሰጠናለህ አልኩት ማለት ነው ሶ እቺን ኮፒ እናደርጋለን አሁን ከዛ ፔስት እናደርግለታለን ከዛ ቻናላችንን ስክሪንሾት አደረኩት ከዛ ተመልሼ እዚህ እመጣለሁ አስገባለታለሁ ማለት ነው ይሄን ፎቶ ከዛ እዚህ ጋር ትመጡና ስክሪንሾት ትወስዳላችሁ ምን አይነት ፎቶ እንደምትጠቀሙ ማለት ነው እኔ ኦሬዲ ስክሪንሾት ያረኳቸው ነገሮች ስላሉ ከነዚህ ሰውየው እናንተ የምትናገሩለት የምትፈልጉት ምን አይነት ዲዛይን እንደሚኖረው እሱን ራሳችሁ ናችሁ የምትወስኑት ከዛ እዚህ ጋር እመጣለሁ አስገባለታለሁ አሁንም ማለት ነው እዚህ ጋር አሁን ለምሳሌ ይሄ ሰውዬ አለ ከዛ ይሄንን አስገባለታለሁ እነዚህን ማለት ነው ያው እነዚህን እንደዚህ አይነት ኢሜጅ ነው የሚጠቀመው ለቪዲዮ ማለት ነው ኢሜጅ ጀነሬሽኑ ላይ ማለት ነው ሪፈረንስ ሰጠሁት እናንተም ስቲኪ ማን የሆነች ቀጭን የሆነች ነገር አለች ያንንም እንደ ሪፈረንስ መስጠት ትችላላችሁ ያም በጣም ቫይራል የሆነ ነገር ስለሆነ ማለት ነው ጀስት እኔ ኤግዛምፕል ስለሆነ ሰጠሁት ይሄንን እንዳሳየኋችሁ ማለት ነው ጀነሬት ለዋለሁ ማለት ነው አሁን እዚህ ጋር ነው ተአምሩ መስራት የሚጀምረው ክላውድ ማለት ነው እዚህ ጋር ክላውድ የሆነ እንትን ሁሉንም አጠቃላይ አንድ ላይ አልሰጠኝም ሶ አጠቃላይ አንድ ላይ እንዲሰጠኝ ኮሜንት አደርገዋለሁ ማለት ነው I want full system as HTML እንደ HTML አድርገ full ሲስተሙን ስጠኝ ይለዋለሁ ማለት ነው በፋይል አድርጎ እንዲሰጠኝ ማለት ነው ያው ኮድ እያደረገ ነው ጋይስ ከ2 ደቂቃ አይ ቲንክ ከ3 ደቂቃ በኋላ ክላውድ ኮድ አድርጎ ምናምን እንደ HTML አዘጋጅቶልናል ማለት ነው ከዛ ይሄንን ቀጥታ ዳውንሎድ እናደርገዋለን ማለት ነው as ኦል እንድንጠቀመው ሲስተማችን ይሄ ነው ማለት ነው ዋናው ስራ ማለት ነው ሶ እንዴት እንደሆነ ገብቻ ያሳያችኋለሁ ማለት ነው ሶ ይሄንን ፓርት በዚህ አጠናቀናል ማለት ነው እዚህ ድረስ ከመጣችሁ ኦነስትሊ ወዳችሁታል ማለት ነው ቪዲዮውን ጋይስ ስለዚህ በዚህ ተቀራራቢ ሆኑ ኒቾችን ቴሌግራም ቻናሌ ላይ ድሮፕ አደርግላችኋለሁ ማለት ነው እናም ደግሞ ዩቲዩብ አውቶሜሽን ላይ ወደፊት መስራት የምትፈልጉ ሰዎች ከሆናችሁ ቴሌግራም ቻናሉንም ይሄንንም ሰብስክራይብ ታደርጉ ሞር ጥሩ ነው ብያስባለሁ ለእናንተም ማለት ነው ሶ አሁኑኑ ገብታችሁ ሰብስክራይብ አድርጉ ማለት ነው ስቴፕ 4 ሪሰርቺንግ ስክሪፕቲንግ ኤንድ ኢሜጅ ጀነሬቲንግ ሶ እዚህኛው ሞጁል 4 ላይ ደግሞ ሪሰርች እንሰራለን ጀስት አለን ሪሰርች ፕሮምፕታችን አለን ሪሰርች እንሰራለን ስለሰውየው ከዛ ስክሪፕት እንጽፋለን ማለት ነው ከዛ ደግሞ ኢሜጅ ጀነሬት እናደርጋለን ማለት ነው በዛ ስክሪፕት መሰረት ከዛ በኋላ ወደ ኤዲቲንጋችን ቮይስ ኦቨር እንትን እናደርግና ወደ ኤዲቲንጋችን እንሄዳለን ማለት ነው ጀስት አሁን እነዚህን ሶስቱን ፓርቶች እንሰራለን ማለት ነው አሁን ዳውንሎድ ወደ አደረግነው HTML ፋይል እንሄዳለን ያው እዚህ ጋር ያው from idea to publish video production system ይላል እዚህ ጋር ከዛ ሪሰርች ፕሮምፕት ይላል ይሄንን ጀስት ሪሰርች እንስራ ኮፒ እናደርጋለን ኔም የምትለው ቦታ ላይ መርጠን እናስገባለን ሰው ማለት ነው ክላውድን አንጠቀምም ለሪሰርቺንግ ማለት ነው ለሪሰርቺንግ የምንጠቀመው ማን ነው ጄሚናይን እንጠቀማለን ማለት ነው ሶ ጄሚናይ ላይ ልክ እንደገባችሁ ፍላሽ የሚል አለ እዚህ ጋር ፍላሽ ላይት ላይ ከሆነ ሪሰርች የሚል አይመጣላችሁም ፍላሽ 3.5 ፍላሽ ብቻ የሚለው ላይ ላይት የሚለው ላይ ሳይሆን ማለት ነው ከዛ ይችን ፕላስ ምልክቷን ስትጫኑት ዲፕ ሪሰርች የሚል አለ ዲፕ ሪሰርች የሚለውን ካልነካችሁ ሪሰርች አይሰራላችሁም ሶ ከዛ ይሄንን ፔስት እናደርጋለን ያንን እንትኑን ከዛ እዚህ ጋር ኔሙን እናስገባለን ማለት ነው ሰውየውን ትመርጣላችሁ ለምሳሌ ኢሎን መስክ ልበለው ኢሎን መስክ አልኩት ማለት ነው ከዛ ስለዚህ ሰውዬ ሪሰርች ይሰራልኛል ማለት ነው ስቴፕ 1 ስቴፕ 2 ምናምን ብሎ እዚህ ጋር ዘርዝሮታል ከዛ ስታርት ሪሰርች የሚለውን እናካዋለሁ ማለት ነው ሪሰርች ለመስራት ትንሽ ጊዜ ይፈጅባችኋል ሜቢ 3 ደቂቃ 4 ደቂቃ ሊፈጅ ይችላል ሶ እሱን ቁጭ ብላችሁ መጠበቅ ነው ማለት ነው ሪሰርች የ3 ቀን ስራ እንደሆነ ታውቃላችሁ ሶ ያንን ስራ በ3 ደቂቃ መስራት ትችላላችሁ ማለት ነው ባጭሩ ያው ጋይስ ሪሰርቹን ጨርሶልናል ማለት ነው ጄሚናይ አይ ቲንክ 4 ደቂቃ 3 ደቂቃ ይበቃዋል ሪሰርች ለመስራት ሶ አሁን ምንድነው የምናደርገው ቀጥታ ወደ ስክሪፕት ራይቲንግ እንሄዳለን ማለት ነው ሲስተማችሁ ላይ ትሄዳላችሁ ቅድም ክላውድ የሰጣችሁ ኦል ሲስተሙ ላይ ማለት ነው ሪሰርች የመጀመሪያው ሪሰርች ነው ከዛ ስክሪፕት የምትለዋን እንከፍታታለን ከዛ ይችን ኮፒ ነው የምታደርጉት ለክላውድ እንሰጠዋለን ማለት ነው ለክላውድ ከሰጠነው በኋላ ምንድነው ፔስት የምናደርገው ሪፈረንስ ስክሪፕት እንሰጠዋለን የመጀመሪያው በቂ ይሆናል ማለት ነው ሶ ይሄ አያስፈልግም ሁለተኛው
አንድ ሪፈረንስ ስክሪፕት ከሰጣችሁ በኋላ እዚህ ጋር ምንድነው የምታደርጉት? ሪሰርች የሰራችሁትን ፔስት ነው የምታደርጉት እዚህ ጋር ማለት ነው። አላ የኤሎን መስክን እየሰራ ነው እዚህ ጋር ኤሎን መስክን እያስገባለሁ ማለት ነው። ከዛ እዚህ ጋር ሪሰርች ሪዛልቴን እሄዳለሁኝ ወደ ያው ይሄንን ሪሰርች ሪዛልት አስገባለታለሁ ማለት ነው። ያው እስከዚህ ድረስ መተን እናስገባለታለን። ሪሰርች ሪዛልቱን ኮፒ አድርጋችሁ ፔስት ታደርጉታላችሁ ማለት ነው። ከዛ በዚህ መሰረትና በስክሪፕት በዛ ሪፈረንስ በምንሰጠው ስክሪፕት መሰረት ይሆናል ማለት ነው የሚሰራልን የሚጽፍልን ስክሪፕቱን። ከዛ የአሌክሳንደር ዘግሬት ፔስት እናደርግለታለን እዚህ ጋር ማለት ነው። አሁንም ወደ ዩቲዩብ እንሄዳለን። ከዛ ይቺን ወደ ታች ነክታችሁ ሾው ትራንስክሪፕት የሚላለ ከዛ ይቺን ቶግ ታይም ላይን የሚለውን ዊዛውት ታይም ላይን ማለት ነው። ከዛ ይቺን ኮፒ አድርገን እዚህ ጋር ፔስት እናደርግለታለን ማለት ነው። አሁን ጨርሰናል። ጀነሬት እንለዋለን። ጀነሬት ማድረግ ይጀምራል ማለት ነው። ያው ስክሪፕቱን በአንድ ደቂቃ ፈጅቶበት ጨርሶልኛል ማለት ነው። ከዛ ሌቭል 1 ያው ሌቭል 2 አለ እዚህ ጋር ሌቭል 3 ሌቭል 4 ብሎ ጨርሶልኛል ማለት ነው። እስከ ሌቭል 14 እስከ 17 ማለት ነው። ከዛ ይሄንን ኮፒ እናደርገዋለን። ኮፒ አድርጋችሁ ያው ታብ ትከፍታላችሁ እዚህ ጋር ያቲቺን ዶክመንት የምትለዋን ትከፍታላችሁ ጉግል ዶክመንት ላይ ማለት ነው። ከዛ እዚህ ጋር ፔስት ታደርጉታላችሁ ማለት ነው። ከዛ ፔስት ካደረጋችሁት በኋላ አላችሁ ማለት ነው። ባጭሩ ፉል ስክሪፕቱ አላችሁ ማለት ነው። ሶ አሁን ስክሪፕታችንን ከጨረስን በኋላ ወደ ምንድነው የምንሄደው? ወደ ኢሜጅ ጄነሬሽን ይሆናል ማለት ነው። ወደ ሲስተሙ እንሄዳለን። ከዛ ኢሜጅ ጄነሬሽን ፕሮምፕት የምትለዋለች ማለት ነው። ከዛ ኢሜጅ ጄነሬሽን የምትለዋን ትነኳታላችሁ። ከዛ ኮፒ ታደርጓታላችሁ። እቺን ኮፒ ካደረጋችሁ በኋላ አሁንም ወደ ክላውድ ትሄዳላችሁ። እዛው ላይ ፔስት ታደርጉታላችሁ። ፔስት ዩር ፉል ስክሪፕት የሚላለ ይችን ኮፒ አድርጋችሁ ስክሪፕቱን ማለት ነው ስክሪፕቱን እዚህ ጋር ታስገባላችሁ ማለት ነው። ፔስት ፉል ስክሪፕት የሚለው ጋር ማለት ነው። ከዛ አሁን ጀነሬት ስታደርጉ ይሰጣችኋል ማለት ነው ባጭሩ። ሶ እኔ የማሳያችሁ አሁን ስለማሳያችሁ የሌቭል 1ን ብቻ እንዴት እንደሚሰራ አሳያችኋለሁ። ሶ ተመሳሳይ ስለሆነ ሁሉም ማስቀጠል ነው ማለት ነው። እናንተ ግን ፉል ስክሪፕቱን ነው እንደነገርኳችሁ የምትሰጡት። ከዛ እዚህ ጋር ፔስት አደርግለታለሁ ሌቭል 1ን ልክ እንደሰጣሁ ጀነሬት ማድረግ ይጀምራል ማለት ነው። ያው 12 ኢሜጅ ሰጥቶኛል ማለት ነው ለሌቭል 1 ብቻ ማለት ነው። ሶ ይሄንን ኮፒ አደርጋለሁ። የመጀመሪያውን ኮፒ አደርጋለሁ። ከዛ ጉግል ፍሎ ከፍታችኋል እንደነገርኳችሁ ጉግል ፍሎ ላይ ፔስት አደርጋለሁ ማለት ነው። ከዛ ጀነሬት እለዋለሁ ማለት ነው። ያው እንደምታዩት ሰጥቶኛል ማለት ነው። የመጀመሪያ ኢሜጅ ይሄንን ይመስላል ማለት ነው። እንደዚህ አይነት ካራክተር ያለው ኢሜጅ ነው ክሬት የምናደርገው ማለት ነው። ከዛ አሁንም ትሄዳላችሁ ሌቭል 2 ሁለተኛው ማለት ነው። ከዛ ፔስት ታደርጋላችሁ ማለት ነው። ያው ሁለተኛው ላይ ምን መጣ መሰላችሁ ጋይስ? የተለያየ እንትን ይሰጣችኋል። ያው ለምሳሌ ከዚህ ይሄኛውን ሰጠኝ ማለት ነው። የተለያየ ኢሜጅ ይሆናል። ሶ እዚህ ላይ ምንድነው የምታደርጉት? እናንተ ትመርጣላችሁ ኢሜጅ መጀመሪያ ላይ ማለት ነው። ከዛ ከመረጣችሁ በኋላ አሁን ለምሳሌ ኤሎን መስክ ጋር የሚገናኘው ይሄ ነው ከዚህኛው የተሻለ ማለት ነው። ሶ ይሄንን ድሌት እናደርገው ነው የመጀመሪያውን። ይሄንን አስ ሪፈረንስ ኢሜጅ እንጠቀመዋለን ማለት ነው። በቃ ሌቭል 1ን እስከምንጨርስ ያለውን ፓርት በዚህ ልጅ ነው የምንመስለው ማለት ነው። ከዛ ይሄንን እናስገባዋለን። ከዚህ ድራግ ታደርጉና ድሮፕ ታደርጉታላችሁ እዚህ ጋር። ከዛ መልሰን ከሌቭል 1 ነው የምንጀምረው ማለት ነው። ከቁጥር 1 እንጀምራለን። ከዛ እንሰጠዋለን ሪፈረንስ ኢሜጅ ኦሬዲ ያለው ማለት ነው። ይሄንን ነው የሚመስለው ልጁ አሁን የሚሰጠኝ ማለት ነው። ከዛ ፔስት አደርግለታለሁ ማለት ነው። ከዛ አሁንም ሁለተኛውን ሰጠዋለሁኝ ይሄንን አስገባለታለሁ ማለት ነው። ከዛ ሶስተኛውን ከዛ ይሄንን ነው አስገባለታለሁ ማለት ነው። አሁን እንደዚህ ያደረጋችሁ ጀነሬት ማድረግ ነው ማለት ነው ባጭሩ። ከዛ ያው አሁን ጀነሬት አድርገን ጨርሰናል ማለት ነው። ከዛ ከመጀመሪያው ጀምራችሁ ዳውንሎድ እያደረጋችሁ ትመጣላችሁ ማለት ነው። አሁን ለምሳሌ እናንተ የሁሉንም ስክሪፕት ስትጽፉ 100 ምናምን እንትን ነው የሚመጣው ማለት ነው። ከዛም በላይ ሊሆን ይችላል። አይ ቲንክ እኔ እስከ 200 ምናምን ድረስ ጀነሬት አደርጋለሁ። ሶ ከዛ ይሄንን ኮፒ ታደርጋላችሁ ማነው ዳውንሎድ ታደርጋላችሁ ማለት ነው። እያንዳንዱን ከመጀመሪያው ጀምራችሁ ያው ከዚህ ጀምራችሁ ዳውንሎድ ታደርጋላችሁ ማለት ነው። ስቴፕ ባይ ስቴፕ እንዳያስቸግረን በኋላ ማለት ነው። ሁሉንም አንድ ላይ ዳውንሎድ ማድረግ ይቻላል፣ ነገር ግን ያስቸግራል። ሶ ስቴፑን ተከትለ ነው ዳውንሎድ የምናደርገው ሁሉንም። ከዛ ኤዲቲንግ ላይ አያስቸግርም ማለት ነው። ሶ ዳውንሎድ ካደረግን በኋላ አሁን ጨርሰናል ማለት ነው። ኢሜጅ አለን፣ ስክሪፕታችን አለን። አሁን ምንድነው የሚያስፈልገን?
ቮይስ ኦቨር ነው የሚያስፈልገን ማለት ነው። ቀጥታ ወደ ቀጣይኛው ስቴፕ እናልፋለን ማለት ነው። ስቴፕ 5 ቪዲዮ ፕሮዳክሽን። አሁን ወደ ቀጥታ ወደ ቪዲዮ ፕሮዳክሽን ነው የምንሄደው ማለት ነው። ምንድነው የምጠቀመው? ለቮይስ ኦቨር ፊሽ አውዲዮ አለ፣ ጉግል ኤአይ ስቱዲዮ አለ። እነዚህ ፍሪ ናቸው። ጉግል ኤአይ ስቱዲዮ ኮምፕሊትሊ ፍሪ ነው። አንዳንድ ጊዜ የሆነ ሊሚት ይኖረዋል። የጉግል አካውንት እየቀያየራችሁ በዛ እያቀያየራችሁ ጀነሬት ማድረግ ትችላላችሁ ማለት ነው። ነገር ግን ፊሽ አውዲዮ ገደብ አለው ይሄ። ነገር ግን ቴምፕ ኢሜይል የሚባል ኢሜይል አለ። እሱን እየከፈታችሁ ደጋግማችሁ ሪጀነሬት ማድረግ ትችላላችሁ ማለት ነው። አንሊሚትድ በሆነ ወይ 11 ላብስ እና ሚኒማክስ አሉ። እነዚህ ፔይድ ናቸው። ገንዘብ ያለው ሰው ኢንቨስት ማድረግ ይችላል። ነገር ግን ከሌላችሁ በእነዚህ በሁለቱ መጠቀም ትችላላችሁ ማለት ነው። እኔ የማሳያችሁ አሁን በፍሪው በጉግል ኤአይ ስቱዲዮ ይሆናል ማለት ነው። ከዛ ኤዲቲንግ ካፕከትን እንጠቀማለን። ተምኔል ደግሞ ከዛ ቀጥታ የኤሎን መስክን 2D አኒሜሽን ወስደን በኤአይ እንዴት እንደምንሰራው ደግሞ አሳያችኋለሁ መጨረሻ ላይ ማለት ነው። አሁን ቀጥታ ቮይስ ጀነሬት ወደ ማድረግ እንሄዳለን ማለት ነው። ከዛ እዚህ ጋር ጉግል ኤአይ ስቱዲዮ ብላችሁ ትጽፋላችሁ። ጉግል ኤአይ ስቱዲዮ ብላችሁ ስትጽፉ ይመጣላችኋል ማለት ነው። ከዛ እዚህ ጋር ትነኩታላችሁ፣ መጥቶላችኋል። ያው ጌት ስታርት የሚለውን ትነኩታላችሁ እዚህ ጋር ማለት ነው። ከዛ ቀጥታ ወደዚህ ነው የሚያስገባችሁ ማለት ነው። ስፒች ኤንድ ሚውዚክ የሚላለ እሱን ትነኩታላችሁ። ጄሚናይ ፍላሽ 3.1 የሚላለ እሱን ትነኩታላችሁ። እዚህ ጋር ትመጡና ስፒከር ትመርጣላችሁ ማለት ነው። ተናጋሪውን እዚህ ጋር ትመጡና ዜፈር ምናምን የሚለው ላይ ትመጡና ቼክ ታደርጋላችሁ። What idea do you want to bring to life? What sparks your interest? Ready to build something awesome today? What's a skill you'd like to develop? እኔ ይሄንን አግኝቻለሁ፣ ይሄንን መርጫለሁ። ኦሩስን ትንሽ ስለሚመሳሰል ተቀራራቢ ስለሆነ እዛ ቻናሉ ጋር ይሄንን መርጣለሁ ማለት ነው። እዚህ ጋር ስክሪፕቴን መጥቻ አስቀምጣለሁ ማለት ነው። ከዛ እዚህ ጋር እመጣለሁኝ፣ ሌቭል 1ን አስገባለታለሁ ማለት ነው። ፔስት አደርግለታለሁኝ እዚህ ጋር ሂጄ ከዛ ራን እለዋለሁኝ ማለት ነው። እዚህ ጋር ከዛ ሰጥቶኛል ማለት ነው ጋይስ። ያው Level 1 ከዛ ይሄንን ዳውንሎድ ታደርጋላችሁ ማለት ነው ባጭሩ። ከዛ እንደዚህ ያደረጋችሁ ጀነሬት ካደረጋችሁ በኋላ ይሄንን ዳውንሎድ ካደረጋችሁ በኋላ ቀጥታ ወደ ኤዲቲንግ ነው የምንሄደው ማለት ነው። ለኤዲቲንግ ካፕከትን ነው የምንጠቀመው። ከዛ ቀጥታ እንሄድና ክሬት ፕሮጀክት እንላለን ማለት ነው። ያው አብዛኞቻችሁ ታውቁታላችሁ። የማታውቁ ካላችሁ ደግሞ በጣም ሲምፕል የሆነ ሶፍትዌር ነው። የሆነ አጭር ኮርስ መውሰድ ትችላላችሁ፣ ዩቲዩብ ላይ ብዙ ስላለ ማለት ነው። ከዛ ዳውንሎድ ያደረግናቸውን ፋይሎችን እናስገባለን። ከዛ ያው እስከዚህ ድረስ እመጣለሁ። እዚህ ጋር ትመጡና አያት ይቻለች ታይም ክሬትድ የሚላል ታይም ኢምፖርት ታይም ታይም ክሬትድ የምትለዋን ስትነኳት ታይም ክሬትድ በነዛ ቅድም እንዳልኳችሁ ባወር ስቴፕ ባይ ስቴፕ ተከትላችሁ ባወረዳችሁበት ጀነሬት ያደርግላችኋል ማለት ነው። ከዛ ከሚናገረው ጀምረን ከቮይሱ ጋር ኢሜጁን እኩል እናስኬደዋለን ማለት ነው። እንዴት ነው ኤዲት የምናደርገው ደግሞ የሚለውን ላሳያችሁ። Level 1 The Dog ሌቭል 1 The Dog የሚለውን እዚህ ጋር ላይብረሪ ወይንም የራሳችሁም እንትን ካላችሁ ባክግራውንድ የሚላል እዚህ ጋር ላይብረሪ ባክግራውንድ ጀስት ባክግራውንድ ለመውሰድ ስለሆነ ከሌላ ቦታ ማምጣት ትችላላችሁ። ከዛ ይቺን ባክግራውንድ ጀስት እንውሰዳት ከዛ እዚህ ድረስ ማለት ነው። ሌቭሎቹን በባክግራውንድ ነው የምንጠቀማቸው። ሌቭል 1 ብሎ Level 1 The Dog ሌቭል 1 The Dog እስከሚለው ድረስ ያለውን በጽሁፍ ነው የምናደርገው። ያው እንደዚህ እናደርጋለን። ከዛ ቴክስት የሚለውን እንነካለን። እዚህ ጋር ቴክስት እናስገባለን ማለት ነው። ከዛ እዚህ ጋር ትመጡና ትጽፋላችሁ ማለት ነው ሌቭል 1። ከዛ ያው ሌቭል 1 The Dog ብላችሁ ከጻፋችሁ በኋላ ጥቁር ታደርጉታላችሁ። አንደኛ ፎንቱን ጥቁር እናደርገዋለን፣ ቴክስቱን ጥቁር እናደርገዋለን ትንሽ ተለቅ አድርገን። ከዛ ፎንት እንቀይርለታለን። ፎንት እዚህ ጋር ትገባላችሁ። ሲስተም የሚለው ጋር ገብታችሁ የእናንተን ኤሪያል ብላክ አሁን ይሄ አሪፍ ስለሆነ እሱን እናደርጋለን ማለት ነው። በቃ እንደዚህ እናደርገዋለን። ከዛ አኒሜሽን ትንሽ ቴክስት ብንጨምርበት ሞር ስሙዝ ይሆናል። ቀጥ ብሎ እንደዚህ ከሚሆን የሚንቀሳቀስ ነገር እናደርገዋለን ማለት ነው። ከዛ አኒሜሽን የሚለው ቴክስት አኒሜሽን የሚለው ትገቡና ሉፕ የሚላል እዚህ ጋር ሉፕ የሚለው ጋር ትገቡና ትመርጣላችሁ ማለት ነው። እናንተን ጀስት ይሄንን ልምረጣው Level 1 እዚህ ታደርጉታላችሁ ማለት ነው። Level 1 The Dog እንደዚህ ታደርጉት ሞር Level 1 ማለት ነው። The Dog You are 6 ከዛ እንደዚህ አሁን ኤዲቲንጋችንን እንጀምራለን ማለት ነው። እንደዚህ ካደረጋችሁ በኋላ
You are 6. UR6 የሚለው ላይ ይቺን እናስገባለን ይሄንን ኢሜጅ ማለት ነው። ከዛ እዚህ ጋር ትመጣላችሁ ኪፍሬም እናደርግበታለን ስሙዝ እንዲሆን ይቺን ትነካላችሁ። ተመሳሳይ ኤዲቲንግ አይታችሁት ከሆነ የነሱን ወይንም በነዛ ኒች ያለ ማለት ነው። አሁን የነሱ የሚጠቀሙት አኒሜሽን ነው። ነገር ግን በነሱ ተመሳሳይ ኒች ስትፈልጉ አሁን እንደዚህ አይነት እንትን ነው የሚጠቀሙት ስታይል ማለት ነው። ሶ እዚህ ጋር ትመጡና ዙም ታደርጉታላችሁ ሌቭል 1 ይሄ UR6 እስከሚለው ድረስ ይቺን እንጠቀማለን ማለት ነው። ያው አሁን እዚህ መጥቶ You are 6. እንደዚህ ዙም ይሆናል ማለት ነው። ከዛ ይቺን ኮፒ እናደርጋታለን። ይቺን ኮፒ ካደረጋችሁ በኋላ እዚህ ጋር ፔስት ታደርጓታላችሁ። አሁንም ኮፒ እናደርገዋለን ይሄን ሁለቱን ፔስት እናደርገዋለን ማለት ነው። ጀስት አሁን እያመጣን ድራግ ድሮፕ ነው የምናደርገው ማለት ነው። ይሄንን ኮፒ ፔስት አደረግነው ማለት ነው። ከዛ ምንድነው የምናደርገው 1977. 1977 የሚለው ላይ እስከዚህ ድረስ እናመጣዋለን። ከዛ እቺን ትንሽ ኪፍሬሟን ጨመር እናደርጋለን። ይሄን ሳብ እናደርገዋለን ማለት ነው። Pretoria 1977. 77 የሚለው ላይ እዚህ ጋር መተን 77 የሚለው ላይ እዚህ ጋር እቺን እናስገባለን ማለት ነው። ያት እቺን ሁለተኛውን ኢሜጅ እናስገባለን። በኢሜጁ ተመሳሳይ መሆን አለበት ማለት ነው። ከዛ አሁንም ይቀጥላል። You race down the driveway and your favorite German shepherd አሁን ፉል ምን እንደሚመስል አሳያችሁ ገብቼ ከመጀመሪያው ማለት ነው። 29 ሰከንድ Level 1. Level 1. The dog. You are 6. Pretoria 1977. You race down the driveway and your favorite German shepherd, trained to attack runners, sinks its teeth into your back. In the emergency room, you refuse the stitches. Not until they promise the dog won't be punished. They promise. The stitches go in. The dog is shot anyway. You learn the lesson early. Adults lie. እንደዚህ አድርገን ጨርሰን ሰርተናል። ኤዲት አድርገናል በቀላሉ ማለት ነው። ሶ እንደዚህ አድርጋችሁ ኤዲት ታደርጉና ካደረጋችሁ በኋላ ኤክስፖርት ነው። እዚህ ኤክስፖርት የሚለው ላይ ትገባላችሁ። ኤሎን መስክ ከዛ እዚህ ጋር ፋይላችሁን ትመርጣላችሁ የምታስቀምጡበትን። ከዛ ሰሌክት ፎልደር ማለት ነው። ከዛ ይሄን ቼክ ታደርጋላችሁ ኤክስፖርት ትላላችሁ ማለት ነው ባጭሩ። ስቴፕ 6 ዩቲዩብ ፓኬጂንግ። አሁን እዚህ ጋር ምንድነው የምናደርገው ደግሞ ቀጣዩ ስቴፓችን የሚሆነው ማለት ነው ፐብሊሽ እንድናደርግ ዩቲዩብ ፓኬጅ ማዘጋጀት ይኖርብናል ማለት ነው። ታይትል፣ ዲስክሪፕሽን፣ ታጎችን፣ ቻፕተር ቴምፕስ እና አፕሎድ ኮንሲስተንሲ የሚል አለ። ሶ አሁን የምናዘጋጀው ታይትል፣ ዲስክሪፕሽን እናዘጋጃለን፣ ታግ እናዘጋጃለን። ከዛ እንትን እናዘጋጃለን የኤሎን መስክን ተምኔል ማለት ነው። ተምኔል የኤሎን መስክን እንወስዳለን እንትን ከዛ እንዴት እንደምናዘጋጅ አሳያችኋለሁ ማለት ነው። እሱ ነው ሲስተማችሁ ላይ ከሄዳችሁ በኋላ ዩቲዩብ ፓኬጅ የሚል አለ አራተኛው ስቴፓችን የሚሆነው ማለት ነው። ከዛ አራተኛው ስቴፓችን ላይ የሚሆነውን ኮፒ ታደርጋላችሁ። አሁንም ኮፒ ነው የምታደርጉት። ፔስት ታደርጉለታላችሁ ለክላውድ። ከዛ ስሙን እዚህ ጋር ትጽፋላችሁ። ከዛ እዚህ ጋር አሁንም ኤሎን መስክ ትላላችሁ። ጀስት ይቺን ኮፒ አድርጋትና አስገባለታለሁኝ። ከዛ ፋይናል ስክሪፕቱን አሁንም ወስዳችሁ ትሰጡታላችሁ ማለት ነው። ይሄንን ኮፒ ላደርገው ፋይናል ስክሪፕቱን። ከዛ ካደረኩት በኋላ እዚህ ጋር ፔስት ፋይናል ስክሪፕት የምትለው ጋር መጥቼ ፔስት አደርግለታለሁ ማለት ነው። ያው ቪዲዮ ታይትል ሰጥቶኛል፣ ዲስክሪፕሽን ሰጥቶኛል፣ ከዛ ታግ ሰጥቶኛል፣ ተምኔል ኮንሴፕት ሰጥቶኛል፣ ቻፕተር ሰጥቶኛል ማለት ነው። ዘዶግ ምናምን የሚለውን እቺን ቻፕተር ብታስቀምጡት ሞር በጣም አሪፍ ነው። ሌላ ደግሞ ፒንድ ኮሜንትም ሰጥቶኛል ማለት ነው። ፉል አዘጋጅተናል ማለት ነው። አሁን ምንድነው የምናደርገው ዩር ላይፍ እንጠቀማለን። መጀመሪያ ዩር ላይፍ አስ ኤሎን መስክ ትላላችሁ መጀመሪያ። ከዛ ይቺን ወስዳችሁ ከነዚህ አንዱን መርጣችሁ ቀጥሎ ትጽፉታላችሁ ማለት ነው። እንዴት እንደምትጽፉት አሳያችኋለሁ እኔ አፕሎድ እያደረኩኝ ማለት ነው። ተምኔል በራሳችን ስለሆነ የምንሰራው ኤሎን መስክ 2D አኒሜሽን ብላችሁ ትጽፋላችሁ። ከዛ ሰጥቶኛል ማለት ነው። ያው አሁን ይሄንን አገኘሁኝ ይቺ።
ከዛ ይሄንን ኮፒ ታደርጋላችሁ። ኮፒ ወይንም ይሄንን ሙሉ ካወረዳችሁት በኋላ ያው እዚህ ጋር ከዛ ይቺን ስክሪንሾት እናደርጋታለን ወይንም ዳውንሎድ ታደርጉታላችሁ ማለት ነው። ከዛ ዳውንሎድ ካደረጋችሁ በኋላ ምንድነው የምታደርጉት? ቀጥታ ወደ ሪሙቭ ባክግራውንዱን ሪሙቭ ወደ ማድረግ እንሄዳለን ማለት ነው። ከዛ ፕሮፋይል ሜከር ፒክቸር ስቱዲዮ ምትላለች። ፕሮፋይል ሜከር ብላችሁ ስትጽፉ ታገኙታላችሁ ጀስት ማለት ነው። ከዛ እዚህ ጋር ሪሙቭ ባክግራውንድ የሚል አለ። እሱን ትነኩታላችሁ። እሱን ከነካችሁት በኋላ እናስገባለን ማለት ነው ያቺን ፎቶ የኤለን መስክ። ከዛ ያቺን እናስገባለታለን ሪሙቭ ባክግራውንድ ያደርግልናል ማለት ነው። ከዛ ዳውንሎድ ትሉታላችሁ። ጨርሶልናል። ከዛ ከጨረሰ በኋላ ወደ ካንቫ እንሄዳለን ማለት ነው። ካንቫ ላይ ትሄዳላችሁ። ከዛ ካንቫ ላይ ከሄዳችሁ በኋላ ተምኔል የሚል አለ። ያው እዚህ ጋር ይቺን 3 ነጠብጣቧን ትነኳታላችሁ። ተምኔል የሚል አለ ዩቲዩብ ተምኔል ማለት ነው። እሱን ትነኩታላችሁ። ከዛ እንደምታዩት ያው ሁሉንም ነገር ከነሱ ስለሆነ እየወሰድን ያለ ነው። ተምኔላቸውን ተመልከቱት። ያው ነጭ ባክግራውንድ ነው። ከዛ የሆነ ጽሁፍ አለ፣ ሰውየው አለ ማለት ነው። ከዛ እዚህ ጋር የኤለን መስክን ያወረድነውን ባክግራውንዱን ያወረድነውን እዚህ ጋር ድሮፕ እናደርጋለን ማለት ነው። ባክግራውንዱን ያጸዳነውን ፎቶ ዊዝአውት ባክግራውንድ ኤኒ ባክግራውንድ ማለት ነው። ከዛ ያው አለ እዚህ ጋር ሞር ፕሮፌሽናል ለማድረግ እንትን ማለት መጠቀም ትችላላችሁ። ያው ጀስት ከዚህ ላድርገው። ያው እንደዚህ ታደርጉታላችሁ። ከዛ ትንሽ ኤዲት እናደርገዋለን ማለት ነው። ሞር ስሙዝ እንዲሆን ኮንትራስት ምናምን እንቀናንስለታለን። እናንተ የተሻለ እንትን ፈልጉ ወይንም ደግሞ በኤአይ እንትን መጠቀም ትችላላችሁ። አሁን ለምሳሌ ሪል የኤሎን መስክን ትሰጡትና ለቻት ጂፒቲ ኦር ለጉግል ፍሎ ከዛ 2D አኒሜሽን አድርግልን ትሉታላችሁ። ክሎዝ አፕ ፎቶ አሪፍ ፎቶ ማግኘት ከቻላችሁ ማለት ነው። ሶ እንደዚህ ካደረጋችሁ በኋላ ያው አሁን ሞር ቆንጆ እየሆነ መጥቷል። ከዛ ቴክስት ምንድነው የምንጽፈው? እዚህ ጋር ቴክስት የምትለው እንመጣለን። ከዛ እዚህ ጋር ትመጣላችሁ። የራሳችሁ እንደነገርኳችሁ ወጥ የሆነ ነገር መጠቀም አለባችሁ ማለት ነው። ፉል ኔም ብላችሁ ትጽፋላችሁ እዚህ ጋር መጣችሁ ማለት ነው። ከዛ ይሰጣችኋል ጉግል ኤሎን ሪቮኒ መስክ ነው የሚባለው ሰውየው ማለት ነው። ሶ ይቺን ኮፒ ታደርጋላችሁ። ኤሎን የምትለዋን ለብቻ ኤሎን ሶ ፉል ኔሙን ለማወቅ ማለት ነው። ከዛ ኤሎን የምትለዋ ላይ ኤሎን ታስገባላችሁ። ከዛ ይቺን በጥቁር ያው እንደነገርኳችሁ በጥቁር መጀመሪያ ላይ ከዛ ቀይ ጥቁር ምናምን ነው የሚጠቀሙት። ከዛ እኛ ከላይ ጥቁር እናደርገዋለን። ያው እዚህ ጋር ኤሎን ብላችኋል። ከዛ እዚህ ጋር ኮፒ ታደርጋላችሁ ሪቬኒ መስክ የምትለዋን ማለት ነው። ሪቪ መስክ የምትለዋን እቺን ያው እዚህ ጋር መስክ የምትለዋን እንጠቀማለን ማለት ነው። ሪቬኒ መስክ የምትለዋን ትንሽ አነስ ታደርጉትና ሳይዙን ታስገቡለታላችሁ ማለት ነው ባጭሩ። ከዛ እዚህ ጋር እቺን ትመጡና ቀይ ታደርጉታላችሁ ማለት ነው። ከዛ እዚህ ጋር ኤሌመንት የምትለዋለች አሮ ላይን ትላላችሁ። ከዛ ሰርች ታደርጉታላችሁ። ሰርች እንዳደረጋችሁት እንደዚህ አይነት ይመጡላችኋል ማለት ነው። ከዛ ፍሪ የሆነውን ይሄ ፔድ ነው። አሁን ለምሳሌ ፍሪ የሆነውን መርጣችሁ ተወስዳላችሁ ለእናንተ ማለት ነው። ከዛ ያው ይቺን አገኘሁኝ ይቺን ታመጣታላችሁ። በጣም ሲምፕል ማለት ነው። ያው እንደዚህ አድርጋችሁ አሪፍ የሆነ ተምኔል ጨረሳችሁ ማለት ነው። አያችሁታ? ሶ እንደዚህ ታደርጉና ትጨርሳላችሁ ማለት ነው። ከዛ ይሄን ቀጥታ ዳውንሎድ ማድረግ ይሆናል ማለት ነው። እዚህ ጋር ሼር የምትለዋን ትነካላችሁ። ዳውንሎድ አለቀ። ሌላ ውስብስብ ነገር አትጠቀሙ። በጣም ሲምፕል ተምኔል ለመስራት ሜቢ እንደዚህ ለያሳየው ስለሆነ እንጂ 5 ደቂቃ 10 ደቂቃ አለቀ። ሌላ ውስብስብ ነገር ሳትጠቀሙ ማለት ነው። ሶ ዩቲዩብ ፓኬጃችንን እንደዚህ ካደረግን በኋላ ቀጥታ አፕሎድ ወደ ማድረግ ነው የምንመጣው ማለት ነው። ከዛ ቀጥታ ዩቲዩብ ስቱዲዮአችን ውስጥ እንመጣለን። ያው እኔ ላሳያችሁ እስከ ከመጣው አይቀር እስከ መጨረሻው ላሳያችሁ። ሶ እዚህ ጋር ዳውንሎድ እንትን አፕሎድ የሚል አለ። አፕሎድ ታደርጋላችሁ እንትናችሁን እዚህ ጋር መጣለሁኝ። ያው የኤለን መስክን አስገባለታለሁኝ አፕሎድ አደርጋለሁ ማለት ነው ዩቲዩብ ላይ። ከዛ ኤለን መስክ እንደነገርኳችሁ እዚህ ጋር ትመጣላችሁ። ዩር ላይፍ አስ ኤለን መስክ ነው የምትሉት ቀጥታ የምትጽፉት ማለት ነው። ሁልጊዜም ይሄንን መጠቀም እንደ ኮምፒውተራችሁ መሆን ከፈለጋችሁ ማለት ነው። ዩር ላይፍ ኤሎን መስክ ትሉና ከዛ ይቺን ታስገባላችሁ። ይቺን ቋሚዋን ታስገባላችሁ። ካስገባችሁ በኋላ
ክላውድ የሰጣችሁ አለ ከዚህ ትመርጣላችሁ the boy who was never coming home to comfort ይቺ ሞር በጣም ይስባል he spent his life 4 million on two companies everyone ይቺ most the NASA called he was hours from this just ይቺ ስለተመቸችኝ እቺን ልምረጥ ከዛ ይሄንን ታደርጋላችሁ ከዛ ፔስት ታደርጋላችሁ ማለት ነው ከዛ ታይትላችን ይሄ ነው በቃ አለቀ ይቺን ነው ታይትላችን ከዛ እዚህ ጋር እንመጣለን ዲስክሪፕሽናችን ላይ እንመጣለን ያው እዚህ ጋር ትመጣላችሁ ይቺን ታስቀምጣላችሁ ማለት ነው ከዛውን ትመጣላችሁ ያው አስገባሁን ከዛ ኤሎን መስክ ቴስላ ስፔስኤክስ የሚለውን ይሄንን ታጎቹን ኮፒ ታደርጋላችሁ አሁንም ከዛ አሁንም ታግ የሚላለ ዩቲዩብ ላይ ማለት ነው ያው ታግ የሚላለ አድ ታግ የሚለው ላይ ታስገባላችሁ ቪዲዮ ታግ ማለት ነው ኦሬዲ ቻናል ታግ አስገባን ማለት ነው ከዛ መቀነስ የምትፈልጉትን መቀነስ ትችላላችሁ ማለት ነው ከዛ እዚህ ጋር መጣችሁ ቻፕተር አለ እዚህ ጋር ቻፕተሩን ግዴታ ማስተካከል ሊኖርባችኋል መጠቀም ከፈለጋችሁ ማለት ነው ቻፕተር ባይ ቻፕተር ዲስክሪፕሽኑ እንዲሆን ከፈለጋችሁ ማለት ነው ይሄ ግዴታ አይደለም እዚህ ጋር ትመጣላችሁ እዚህ ጋር መጣችሁ ታስቀምጡታላችሁ ማለት ነው ይሄ ሞር በጣም ፕሮፌሽናል እንዲሆን ያደርገዋል ቻፕተር ዲስክሪፕሽኑ ሞር ፕሮፌሽናል እንዲሆን ያደርገዋል ማለት ነው ከዛ ተምኔላችን ላይ እንመጣለን ከዛ ተምኔል እዚህ ጋር አፕሎድ ቬሪፋይ አያችሁት ቬሪፋይ ጠየቀኝ ማለት ነው ሶ እናንተ ቬሪፋይ ማድረግ ይኖርባችኋል አስተውላችሁ ከሆነ መጀመሪያ ላይ ቻናሉን ስንከፍት ቬሪፋይ ስላላደረኩኝ ማለት ነው ከዛ እዚህ ጋር መታችሁ ታስገባላችሁ የእናንተን እንትን ቀጥታ አፕሎድ ታስገቡና ተምኔላችሁን ካስገባችሁ በኋላ ሁሉንም ነገር ያው ታይትልም ዲስክሪፕሽንም ተምኔል ብቻ ነው የቀረኝ ታግም ማስገብቻለሁ ፐብሊክ ከዛ ኔክስት ላለሁኝ እዚህ ጋር አድ የመጀመሪያ ቪዲዮ ስለሆነ እዚህ ጋር አታስገቡ ምንም ነገር ከዛ ኔክስት ትሉታላችሁ አሁንም ኮፒራይት ኢሹ ምንም ነገር የለም ኔክስት ትላላችሁ አሁንም ከዛ ትመርጣላችሁ ፐብሊክ ትላላችሁ ማለት ነው ፐብሊክ ትላላችሁ ፐብሊሽ በጣም ሲምፕል ጋይስ ማለት ውስብስብ አድርጌ ያላሳያችሁም ብያስባለሁ ፐብሊሽ ትሉታላችሁ አልኩት ኦሬዲ ማለት ነው ጀስት ይቀመጥና ወደፊት ያው ዩቲዩብ አውቶሜሽን ስለምሰራ እኔ እንትንልበታለሁ ማለት ነው ሶ እንደዚህ አድርጋችሁ አፕሎድ ማድረግ ትችላላችሁ ማለት ነው ጋይስ ስቴፕ 7 ግሮዝ ኤንድ አናሊቲክስ ሞጁል 7 ላይ የሚሆነው ምንድነው ግሮዝ ኤንድ አናሊቲክስ ነው ሶ ምንድነው የማሳያችሁ ጀስት በቀላሉ ነገር አድርጌያችሁ ልለፍ ይሄንን ቪዲዮ በጣም ሰዓቱ ስለፈጀም ምንድነው ይሄንን የምታደርጉት CTR ወይንም ክሊክ ስሩ ሬት የሚባል ነገር አለ ተምኔላችሁና ታይትላችሁ ሰርቷል አልሰራም የሚለውን ማለት ነው ከ4 እስከ 6 መሆን ይኖርበታል ማለት ነው ካልሆነ እስከሚሆን ድረስ ያ ነገር እስከሚሆን ድረስ ኤክስፐሪመንት ማድረግ ይጠበቅባችኋል ማለት ነው ከዛ ያ ከ4 እስከ 6 እስከሆነ ድረስ ክሊክ ስሩ ሬታችሁ እስከሚሆን ድረስ እየቀያየራችሁ ትሞክራላችሁ ከዛ እስከሚሆን ድረስ ያንን የሆነው ቪዲዮ ተወስዱና እንደነገርኳችሁ ከ30 ቪዲዮ በኋላ ከሰራችሁ በኋላ ዳታ ይኖራችኋል ከዳታው በኋላ ከ4 እስከ 6 ክሊክ ስሩ ሬት ያለው የትኛው ቪዲዮ ነው የሚለውን ተወስዱና ያንን ፎርማት ነው የምትጠቀሙት ለቀጣዩ ቪዲዮአችሁ ማለት ነው ሶ አቨሬጅ ቪው ዱሬሽን የሚባል አለ ሶ ሪቴንሽን ግራፉን ታዩታላችሁ የትኛው ቪዲዮ ነው ሪቴንሽኑ አሪፍ የሆነው ሶ ሪቴንሽኑን አሪፍ ያደረገው ምኑ ነው ኤዲቲንግ ስታይሉ ነው ሪቴንሽን ማለት ቪዲዮ ላይ ስንት ደቂቃ ቆይተዋል ከ35% በታች ሆነው ሞር ጥሩ አይደለም ሶ ከዛ በላይ የሆነው አሪፍ ስለሆነ ኤዲቲንጉ ነው ወይንስ ምኑ ነው ስክሪፕት ራይቲንግ አጻጻፉ ነው የሚለውን እንትን ትላላችሁ ማለት ነው ከዛ ሰብስክራይብ ኮንቨርሽን ሬት ትራፊክ ሶርስ የሚላለ ይሄንን ተውት ለጊዜው ምንም አይሰራላችሁም ሶ እንደዚህ አድርጋችሁ እንትን አናሊቲክሳችሁን ማጥናት ይኖርባችኋል ማለት ነው ባጭሩ ሌቭል 8 ሞኔታይዜሽን ሶ ሞጁል 8 ሞኔታይዜሽን ላይ የሚሆነው ደግሞ የመጀመሪያው ዩቲዩብ ፓርትነር ፕሮግራም ወይንም አድ ሬቨኒው የሚባል ነው ሲፒኤም የሚባል ነገር አለ ከዛ ከሲፒኤም በኋላ አርፒኤም የሚባል አለ ለዩቲዩብ የሚከፈለው ሲፒኤም የሚባል ነው ከዛ አርፒኤም ደግሞ ለእናንተ የሚከፍላችሁ ማለት ነው ሶ በአንድ ሺህ ቪው የሚከፍላችሁ አርፒኤም ይባላል ማለት ነው የመጀመሪያው ዩቲዩብ ፕሮግራም ነው ወይንም አድ ሬቨኒው ማለት ነው ሁለተኛ ስፖንሰርሺፕ ነው ስፖንሰር ለምሳሌ ቪው ያገኘ ሲመጣ አሁን ለምሳሌ
ስለ እነ ኤሎን መስክ እየሰራሁ ምናምን ከሆነ የሆነ በቃ ባንኮች ምናምን ስፖንሰር ይዘው ሊመጡ ይችላሉ ማለት ነው። ከዛ ሶስተኛው ደግሞ አፊሊየት ሊንክ ነው። አፊሊየት ሊንክ ሪኮመንዴሽን፣ አሁን ለምሳሌ ኤሎን መስክ የሚያነባቸው መጽሐፎች ብዬ ማስቀመጥ ይችላለሁ ማለት ነው። እንደዚህ አድርጋችሁ የእናንተን ደግሞ የምትሰሩትን ስራ በአፊሊየት ሊንክ ማስቀመጥ ትችላላችሁ ማለት ነው። ከዛ ኦን ፕሮዳክት ነው። ይሄ ደግሞ የእናንተን ፕሮዳክት ክሬት አድርጋችሁ አሁን ለምሳሌ በቃ የተለያየ ቡክ ሰመሪ ምናምን ሰርች አሁን ማስቀመጥ ይችላለሁ ማለት ነው። ከዛ ቻናል ሴሊንግ ነው። ይሄ አምስተኛው ደግሞ ቻናል ሴሊንግ ነው። ቻናሉን ኦሬዲ ያሳድጋችሁ መሸጥ ማለት ነው ባጭሩ። ሶ እንደዚህ አድርጋችሁ መስራት ትችላላችሁ ማለት ነው ጋይስ። እንደ ቦነስ ደግሞ እዚህ ጋር ልታያቸው የምትችሉ ነገሮች አሉ። ኢንኮንሲስተንሲ ተምኔል ብራንዲንግ፣ እንደነገርኳችሁ ተምኔል ብራንዲንጋችሁን ቴክስቱን ምናምን መቀየር ነው እንጂ ባክግራውንዱ መቀየር የለበትም ምናምን። ኢንኮንሲስተንሲ ብራንዲንግ ፈጽሞ ኢቭን እንትኑ ሳይቀር ቴክስቱ ሳይቀር መቀየር አይኖርበትም ማለት ነው። ከዛ ዊክ ሁክ የሚላለ ደካማ ሁክ መጠቀም የለባችሁም። ሁሉንም ስክሪፕት እንደነገርኳችሁ ቻናሉን ኮፒ ያለ ማድረግ ምናምን ነው። ይሄን ጀስት አንብቡት ማለት ነው፣ ይጠቅማችኋል። ሶ እንደዚህ አድርገን ጨርሰናል ማለት ነው ጋይስ። አይ ሆፕ ጋይስ ቪዲዮን ወዳችሁታል ብዬ አስባለሁ ሆነስሊ። ሶ እናንተ የሆነ ነገር ስታገኙ አድ አድርጋችሁ የእናንተን ነገር ዝም ብላችሁ ሳይሆን ማለት ነው። ሶ የእናንተ ነገር አድ አድርጋችሁ ቀጥታ ወደ ስራ ነው መግባት ያለባችሁ። ይሄ ዝም ብሎ ሞኔታይዝ ይኮናል ማለት አይደለም። ዩቲዩብ ቢዝነስ ነው። እንደ ቢዝነስ አይታችሁት አሪፍ ነገር ማግኘት ትችላላችሁ ማለት ነው ጋይስ። አይ ሆፕ ጠቅሟችኋል ብዬ አስባለሁ ይሄ ቪዲዮ። ሶ ጠቅሞኛል ብላችሁ የምታስቡ ከሆነ ሰብስክራይብ ማድረግ ትችላላችሁ ቻናሉን። እንደዚሁም ደግሞ ሼር ማድረግ ትችላላችሁ ቪዲዮውን ማለት ነው። ቀጣይ ቪዲዮ በተሻለ ነገር ጠብቁኝ። ይመቻችሁ።